በትልቅ ውሸትና በስም ስህተት የጀመረ ፍቅር የከተማውን ትልቁን ቢሊየነር ፍጹም የፍቅር እስረኛ ሊያደርገው ይችላል ብላችሁ ታስባላችሁ? ዛሬ በቱርክ የፍቅርና የኮሜዲ ድራማዎች መካከል ልዩ ዝናን ያተረፈውን እና በሚሊዮኖች የሚቆጠሩ ሰዎችን ልብ ያቀለጠውን አሽክ ላፍታናን አላማዝ ወይም ቃል አይገባውም ፍቅር የተሰኘውን እጅግ አጓጊ ድራማ ሙሉ በሙሉ ታሪኩን ይዘንላችሁ ቀርበናል። ታሪካችን ጀምረው ስራ ፍለጋ በኢስታንቡል ጎዳናዎች ላይ በምትማዝነው ሀያት እና በፋሽን ዓለም ስሙ በናኘው በትዕቢተኛው ሙራት መካከል ነው። ዝግጁ ከሆናችሁ ወደ ታሪኩ እንግባ። ሀያት በቤተሰቦቿ ግፊት በአስቸኳይ ስራ ካላገኘች ወደ ትውልድ መንደሯ ልትመለስ ነው። ነገር ግን በአንድ ትልቅ የፋሽን ኩባንያ ውስጥ በምትሄድበት ጊዜ አስገራሚ አጋጣሚ ይፈጠራል። በከፍተኛ ደረጃ ልትቀጠር የነበረው የሌላ ሀብታም ልጅ ሰነድ ከሀያት ጋር ይደባለቃል። የኩባንያው ባለቤት የሆነው ሙራት ሀያትን ያቺ ዕውቅ ባለሙያ መስለው ይቀጥራታል። ሀያት ስራውን ላለማጣት ስትል እውነተኛ ማንነቷን ደብቃ በሌላ ሰው ስም መስራት ትጀምራለች። በመጀመሪያ ስራ ላይ ሙራት እጅግ ቁም ነገረኛና ጨካኝ አለቃ ነበር። ሀያት ደግሞ በየቀኑ የምትሰራቸው ስህተቶችን ለመደበቅ ትለፋለች። በመካከላቸው ያለው የስራ ግጭት ግን ቀስ በቀስ ወደ ሌላ መስመር ይለወጣል። ሙራት የሀያትን የዋህነትና ተፈጥሯዊ ውበትና ደግነት እያየ ልቡ መማረክ ይጀምራል። ሁለቱም ሳያስቡት እርስ በርስ በጥልቅ ፍቅር ውስጥ ይወድቃሉ። ነገር ግን የሀያት የውሸት ማንነት እንደ ትልቅ እሳተ ገሞራ ከጀርባ ተደብቋል። ውሸት መቼም ቢሆን ተደብቆ አይቀርምና ሙራት ለሀያት ያለውን ፍቅር አምኖ ሊያገባት በወሰነበት ቅጽበት ሀያት የደበቀችው እውነት ፊቷ ላይ ይደቀናል። ሀያት እሱ የሚያውቃት ሰው ሳትሆን በውሸት ስም የተጠጋችው ልጅ መሆኗን ይደርስበታል። ሙራት ባመነው ሰው በደረሰበት ክህደት ልቡ ክፉኛ ይሰበራል። ይሁን እንጂ ፍቅሩ ስለበረታበት ሀያትን ይቅር ከማለት ይልቅ እየቀጣት ቢሆን ላገባት ይወስናል። ከሰርጉ በኋላ ህይወታቸው ወደ ኩራት ጦርነት ይቀየራል። ሙራት ውስጡ እየወደዳትም ቢሆን ያንን የክህደት ቁስል ስላልረሳው ለሀያት ቀዝቃዛና ጨካኝ ይሆንባታል።
ለሙራት ያላት ፍቅር እውነተኛ መሆኑን ለማሳየት እያንዳንዱን ስቃይና የባህሪ መለወጥ በትዕግስት ትወጣዋለች። ሀያት ለሱ ስትል ህይወቷን ለመስጠት ዝግጁ መሆኗን ሲያይ የሙራት የኩራት ግድግዳ ሙሉ በሙሉ ይናዳል። አሽክ ላፍታን አንላማስ በውሸት የጀመረ ፍቅር እውነተኛ መስዋዕትነት ሲታከልበት እንዴት እንደሚያሸንፍ ያሳየ ድንቅ ድራማ ነው። ሙራትና ሀያት ኩራትን፣ ውሸትንና የጠላቶቻቸውን ሴራ በታላቅ ፍቅር አሸንፈው ውብ ቤተሰብ መመስረት ችለዋል። ይህ እጅግ ልብ የሚነካ የፍቅር ታሪክ ማጠቃለያ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ የትኛው የቱርክ ድራማ ማጠቃለያ እንዲሰራላችሁ እንደምትፈልጉ ኮሜንት ላይ አስፍሩልን። ለዛሬ በዚሁ አበቃን። ቻው።